እድሜ ለማሳጠር የሚረዱ መድኃኒቶችም አሉ። እኛን በሚስጥር ማማከር ከ9 በላይ አስደሳችና አሳዛኝ ሞቶችን በፎቶና በራጅ ከተደገፈ መግለጫ ጋር እናቀርባለን። እድሜ ለማሳጠር የሚረዱ የሚጠቅሙ መድኃኒቶችም እዚህ አሉ። ነጥብ አድርጉልኝ እዚህ ጋር አባት። እድሜ ለማሳጠር የሚጠቅሙ የሚለውን ችግር የለውም። እንትን ፈልጌ ነበረ። ምን አንድ ብር ኮንዶም አይደል የምትፈልገው? ይህን አይደለም። ታዲያ ምንድን ነው እንትን? በቃ የኔ ቀን አይደለም። ከአሁን በኋላም ያለው ቀን የኔ ስለማይሆን ራሴን የቆረጠ ሰው ነኝ። በቃ ራሴን ለማጥፋት የኔ ቀን አይደለም። ታዲያ በጠዋት አትመጣም? በሰው ቀን ለምን ያንን ለምን ትኖራለህ? ቁጭ በል መሬት ላይ ቁጭ ያው ቆርጠህ ያለ እንዴ? አዎ ምንም በቃ ምንም በደንብ ነው ቆርጬ የመጣሁ እና ለመኖር የሚሆን ትንሽም ተስፋ የለም። ምንም ተስፋ የለኝም። ተስፋ ካለ እኮ ተስፋህንም ያለምንም መድኃኒትም እዚህ አለ። የለኝም። ምንም የባከነ ሰዓት እንኳን የለኝም። ቆርጫለሁ። ችግር የለውም አለን መድኃኒቱ። ግን በምን ምክንያት ነው እንደዚህ? በስራ ጉዳይ ትንሽ ከመስሪያ ቤት ተጋጭቼ ስመጣ ባለቤቴ ከሌላ ወንድ ጋር ራሴ አልጋ ላይ አንጎል ተበጥብጦ የለ እንዴ? ምን ማሰቢያ እኮ አልቀረህም። አወጣኸው እኮ በሙሉ። የሚሄድ ሰው እኮ ጥንቅቅ ብሎ ነው የሚሄደው። ይሄን ትርኪ ምርኬን እዚህ ጥለት ትሄዳለህ እንዴ? የምትናገረውን ንገረኝ። በቃ የሆዴን እኮ ነው በደንብ አውጥቼ ለመንገር ስለፈለኩ ነው። እና የሆዴን የምትነግረኝ በምላስህ ነው እንጂ ባፍንጫ ነው ደግሞ ብዛት ከስመታ በእነት ሁሉ ሰፈር ጋር ሳልፍ ደግሞ ሞባይሌ ማውራውን ነገር ሳልጨርስ ነው ከጆሮዬ ላይ ወርዝጌ ወጣ። በቃ ይላል። በቃ በጊዜ ሄድ። በቃ እየተዝረከ በእጅ ምድር አታበላሽ። እንግዲህ እዚህ ብዙ መድኃኒቶች አሉ። ይሄ አየው ግስጥ ብሎ ይሄ እንግዲህ ለአንተ ጥሩ ነው። ከሁለት ቀን በኋላ አሳብዶ ነው የሚገልህ። ወዳጅ ዘመድ ጠላትህን ለማወቅ ይሄ 2 ቀን ታብዳለህ፣ ታየዋለህ። አይመቸኝም፣ መሞት ነው። እሺ እንግዲህ ይሄ እንግዲህ ተመልከት። ይሄ ይኸውልህ ለግንዛት የሚያስቸግር ባለህበት ሁኔታ ላይ የሚገድል ይሄ ነው። እንደዚህ ታልክ እንዲህ አሪፍ ነው፣ ይሻለኛል። ይሄ ጥሩ ነው። ቤተሰቤን ለማንገብ። አዎ ሌላም አለ። ይሄኛው እንግዲህ ያው ፈገግ ብለህ እንድትሞት የሚያደርግ መድኃኒት። እንደው በጣም ነው የማመሰግነው ሐኪም አድነው። በጣም ነው የማመሰግነው። እሱኛው ይሻለኛል። ይሄኛው አዎ ስቄ ነው መሞት የምፈልገው። ማን ደስ ይበል። ስማ ስቄ ነው መሞት። ይሄ ለአንተ አይሆን እንግዲህ። ለምን? ይሄ በሙሉ ጥርስ ነው የሚሳቀው። አንተ ጥርስ ትንሽ ተበታትኗል። ሌላ አለ። ይሄ እንግዲህ ይሄ ለአንተ ጥሩ ነው። በተለይ ለአንተ ጥሩ ነው። አዎ ምረጡልኝ። እርሱ ያውቃል። ይሄ ስጋህን በታትኖ አጥንት ብቻ ነው መቃብር ውስጥ የሚገባው። ይሄ ጥሩ ነው። እንደው ኧረ እኔ ይህን አልፈልግም። ምን አለ ለአንድ አትክልት መትከያ ቢሆን ስጋ ምን ያደርግልሃል? እዛ ይዘው እኔ አልፈልግም። ሙሉውን ነው መሄድ ፈልገው። የራስህ ጉዳይ። እኔ ተሁሉም ቀላቀየ እሰጥሃለሁ።